ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬ ደግሞ ያዘጋጀሁትን ቁርንፍድ ላሳያችሁ። ይሄ ቁርንፍድና ሮዝመሪ አደባልቄ ነው የሰራሁት። ከሰራሁት ወር ሆኖታል፣ ግን ማስቀመጠው ፍሪጅ ውስጥ ነው። አሁን ይሄ ቀዝቃዛ ነው፣ ከፍሪጅ እንዳወጣሁት ነው ማለት ሁልጊዜ ማዘጋጀት ስለማልፈልግ አንድ አዘጋጅቼ ፍሪጅ ውስጥ አስቀምጠዋለሁኝ። በፈለኩበት ሰዓት እያወጣሁኝ ጸጉሬና ፊቴን እቀባለሁኝ። በተለይ ለፊት እንዴት አሪፍ እንደሆነ ይሄ የሆነ ያብረቀርቃል። የሚገርማችሁ ነገር ፊታችሁ ስትቀቡት ማለት ነው። እና ተጠቀሙት። ጸጉሬ እንደምታዩት ከተቆረጠ 2 ወር ሆኖታል። ጸጉሬ በጣም ረጅም ነበረ፣ በጣም ግን ምን ሆነ ፔስትራ ስለማበዛበት ሳሳ። እንደገና ደግሞ ፔስትራ ስንሰራው ምንድነው ይቃጠላል። ሲቃጠል ደግሞ ከለሩ እየቀየረ ነው የሚመጣው። ፎቶ ላይ እንዳያችሁት ጫፉ በጣም ሳስቶ ወደ ቡኒ ነገር እየተቀየረ ነበረ። ከቆረጥኩት በኋላ ብታዩ በቃ ይሄ አዲስ ጸጉር አይደለም የሚወጣላችሁ፣ ሙሉ ጥቁር ሆነ። እንዴት ነው የበፊቱ ሳይጎዳ በፊት የነበረው አይነት ጸጉሬ እንደሱ አይነት ሆኖ ነው እየበቀለልኝ ያለው። መጀመሪያ የቆረጥኩት ሰሞን እንደዚህ ወደ ላይ አምፖሉ ጠቅልዬ ማስያዝ አልችልም ነበረ፣ ግን በ2 ወር ልዩነት አሁን ወደ ላይ ጠቅልዬ ማስያዝ እችላለሁ። እንግዲህ 2 ወሩ ነው ከተቆረጠ። የእድገቱ ፍጥነት ነው የምነግራችሁ። እና ጸጉራችሁ ከሳሳ ከለሩ ከቀየረ ቁረጡት። ምንም እንትን አትበሉት፣ አትፍሩ፣ ያድጋል። የኔ የምር በ2 ወር ነው እንግዲህ ልዩነት ያሳየኝ፣ አሪፍ ነገር ያየሁበት። በተለይ ቁርንፍድ በጣም ለውጥ አለው ለሚነቃቀልባችሁ። ሌሎች የምቀባቸው ቅባቶችም አሉ፣ በሂደት አሳያችኋለሁኝ። 3-4 አይነት ቅባቶች ነው ያሉኝ፣ ግን በጣም በቃ ለውጥ አግኝቼበታለሁ። ጸጉሬ በመቆረጡ በጣም ነው ደስ ያለኝ። ለምን መጀመሪያ በጣም ይሄ ይነቃቀል ነበር፣ በጣም ጫፉ ሳሳ፣ በቃ የሆነ 3-4 መንታ ነገር ነበረው። ከተቆረጠ በኋላ ግን አሪፍ ጸጉር ነው የሆነልኝ። ብዛቱም የጨመረ መሰለኝ፣ አላውቅም። ምናልባት እኔ ስለወደድኩት ይሆናል። እና ተጠቀሙት። በተለይ ደግሞ ጸጉር መቁረጥ የምትፈሩ ሴቶች አትፍሩ። ጸጉራችሁ በተፈጥሮ ታዳጊ ከሆነ ያድጋል፣ ቦታው ነው የሚመለሰው። ዞሮ ምናልባት 6 ወር 7 ወር ሊፈጅባችሁ ይችላል። የተጎዳን ጸጉር ይዞ ሹሩሩ ከማለት ቆርጠን አዲሱን መንከባከብ ይሻላል። የምር የኔ ጸጉር እንግዲህ በጣም ረጅም ነበረ እንዳልኳችሁ። ከተቆረጠ በኋላ ግን በቃ ሰላም ያለው ጸጉር ነው የሆነልኝ። በተለይ ይሄንን ነገር ግዙት። እንደዚህ ቁርንፍዱን ከተቀባችሁት በኋላ ቁርንፍድ ብቻ ሳይሆን ማንኛውም ቅባት ስትቀቡ ማሳጅ አድርጉት፣ ወይ በእጃችሁ ወይም ደግሞ እቺ ማበጠሪያ አሁን የማሳጅ ናት። በዚህ መልኩ ማሳጅ አደርገዋለሁ ለ5-10 ደቂቃ። ጭንቅላታችሁ ራሱ እንዴት እንደሚፍታታ የኔ እንደውም እስኪያመኝ ድረስ ነው ማሳጅ የማደርገው። ደግሞ ደስ ነው የሚለው ማሳጅ ስታረጉት። እንግዲህ ያዘጋጀሁት በዚህ መልኩ አለቀ። ፊቴ ይቀረኝ ነበር። ፊቴን እንደዚህ ተቀባሁት። በቃ እንደዚህ ነው የምተወው፣ አልታጠበውም። በተለይ እንዴት ነው ባለፈው ያሳየኋችሁ ስክራፕ አለ አይደለ? እሱን አሁን እኔ በሳምንት 3 ነው የምጠቀመው ብያችኋለሁኝ። ይሄኛው አሁን ተጠቅሜ አልታጠበውም። እንደዚሁ ነው የምተኛው። ነገ ጠዋት ነው የምታጠበው ማለት ነው። እና ተጠቀሙት ውዶቼ። እንግዲህ ይሄን ይመስላል የዛሬ የፊትና የጸጉር ትሪትመንት እላችኋለሁኝ።
እና ሰብስክራይብ ማድረጋችሁን እንዳትረሱ። ሼር ያው አሪፍ ነገር እንድሰራላችሁ የምጠቀመውን እንዳሳያችሁ እናንተ ደግሞ ሰብስክራይብ እና ሼር በማድረግ አበረታቱኝ። አመሰግናለሁ።